አብዛኞቻችን ተመሳሳይ አድርገን የምናነባቸው ነገር ግን ከሚለያዩ ፊደሎች መካከል ናቸው የሐምዛ እና የአይን ፊደሎች። እነዚህ ፊደሎች ከየትኛው ክፍል ነው የሚወጡት? እነዚህን ፊደሎች በትክክል ከመውጫ ቦታቸው ካላወጣናቸው የትርጉም ስህተት ሊፈጠር ይችላል። እነዚህን ፊደሎች እንዴት አድርገን እናስተካክላቸው? እነዚህ ፊደላቶች ሐምዛና አይን ፊደላቶች ናቸው። የሚወጡት ከጎሮሮ ፊደል ነው። ጎሮሮ ደግሞ በሶስት ይከፈላል። ሌላኛው የጎሮሮ ክፍል የመሃለኛው የጎሮሮ ክፍልና የታችኛው የጎሮሮ ክፍል ማለት ነው። ስለዚህ ሐምዛ የሚወጣው አቅሰል ሐልቅ የሚባለው ከታችኛው የጎሮሮ ክፍል ካወጣ ነው ፊደሉ ከአይን እንለየዋለን ማለት ነው። አይን ፊደል ደግሞ ወሰጠል ሐልቅ ወይም መካከለኛ የጎሮአችን ክፍል ካወጣ ነው ከሐምዛ የተለየ የሆነ ድምጽ ይሰጠናል ማለት ነው። እስቲ ሁለቱን ፊደላቶችን እንዴት ነው የምናወጣቸው እንለማመዳቸው። ሐምዛን ስናወጣው አ ኡ ኢ ከታችኛው የጎሮሮ ክፍል ነው ያወጣውት። አይን ደግሞ ከመካከለኛው እናወጣው አ ዑ አይ። በምሳሌ እስቲ እንያቸው። አንዓምተ የሚለውን ቃል እንመልከት። አንዓምተ ላይ ያለው ፊደል የመጀመሪያው ሐምዛ ሲሆን ቀጥሎ የሚመጣው ደግሞ ከሐምዛ ቀጥሎ ነው፣ ከምን ቀጥሎ ደግሞ አይን ነው ማለት ነው። ስለዚህ ሁለቱንም ፊደላቶችን መለየት ይኖርብናል። አንዓምተ ካልን የተሳሳተ የሆነ ቂራት ነው፣ ምክንያቱም አይንን በሐምዛ እያነበብኩት ነው። አንዓምተ አንዓምተ። ስለዚህ ቦታቸውን ከሰጠን እነዚህ ፊደላቶችን በስትክክል እናወጣለን ማለት ነው። ሌላ ምሳሌ አይኒን አኒያ። አይኒን አኒያ ስንል የመጀመሪያው ፊደል አይን ነው። ቀጥሎ ያነበብኩት ፊደል ላይ ያለው ደግሞ ሐምዛ ነው። ስለዚህ የተለያየ ድምጽ ነው ያላቸው። በዚህ መልኩ ካወጣናቸው ትክክለኛው ንባብ እናነባለን ማለት ነው። አይኒን አኒያ። ልዩነታቸውን ማወቅ ይኖርብናል። እነዚህ ፊደላቶችን በደንብ አድርጋችሁ ተለማመዱ። አሰላሙ አለይኩም ወራህመቱላህ።